ሰላም ሰላም ውድ ቤተሰቦቼ እንደምን ቆያችሁ? ዛሬ የዓለም ጤና ድርጅት እንዳስታወቀው በሚቀጥሉት የተወሰኑ ዓመታት ከዓለም ላይ ምናልባት ሊጠፉ ከሚችሉ የካንሰር አይነቶች መጀመሪያ ብሎ ያስቀመጠው የማህፀን በር ካንሰር ነው። ይህም ሊሆን የሚችለው እንደ ጥናቱ መሰረት አሁን ላይ ካሉ የማህፀን በር ካንሰር መከላከያ ክትባት የሚወስዱት ሴቶች ቢያንስ 90% ዓለም ላይ ካሉ ሴቶች ቢያንስ 90%ቱ ክትባት የሚወስዱ ከሆነ 70%ቱ ደግሞ ቅድመ ካንሰር ምርመራ ካደረጉና የማህፀን በር ካንሰር ከተገኘባቸው 90%ቶቹ ህክምናውን ካገኙ ምናልባትም በሚቀጥሉት የተወሰኑ ዓመታት ውስጥ ከዓለም ሊጠፉ ከሚችሉ ካንሰር አይነቶች የመጀመሪያው የማህፀን በር ካንሰር ሊሆን እንደሚችል ዛሬ የዓለም ጤና ድርጅት ሪፖርት ያመለክታል። እንደምናውቀው የማህፀን በር ካንሰር የሚከሰተው በተለይም ሂውማን ፓፒሎማ ቫይረስ ለምንለው የቫይረስ አይነት ስለሆነ ይህን ክትባት ከወሰዱ ደግሞ ከ90% እስከ 95% ያህል ካንሰር የመከላከል አቅም ስላለው ክትባቱ ስለዚህ ይህን ክትባት በመውሰድ ራስን ቫይረሱ መከላከል ይቻላል ማለት ነው። አመሰግናለሁ። ቻናሌን ሰብስክራይብ አድርጉ።